ሰላም ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን በቀላሉ ያለምንም ኢንቨስትመንት ጌሞችን በመጫወት ታስኮችን በመስራት ቪዲዮዎችን በማየት በቀላሉ ገንዘብ የምትሰሩበት አንድ አሪፍ አፕሊኬሽን ይዤላችሁ መጥቻለሁ። ክሊፕ ክላፕስ ይባላል። ፕሌይ ስቶር ላይ ማግኘት ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ቴሌግራም ቻናላችን ሊንክ ከስር ዲስክሪፕሽን ላይ ታገኙታላችሁ። እዚህ አፕሊኬሽን ላይ በቀላሉ እንደነገርኳችሁ መጀመሪያ ላይ የተለያዩ ጌሞች አሉ፣ ብዙ ጌሞች አሉ። እነሱን በመጫወት ታስኮችን በመስራት እንዲሁም ቪዲዮዎችን ያያችሁ ኮይኖችን በመሰብሰብ ገንዘብ የምትሰሩበት ፕላትፎርም ነው። እንዴት እንደምትሰሩ እንዴት ቪዲዮ እንደምታረጉ ሙሉ ቪዲዮን የማሳያችሁ ይሆናል ማለት ነው። አፕሊኬሽኑን ስከፍቱት ለመጀመሪያ ጊዜ በኢሜይላችሁ በጉግላችሁ ሳይን አፕ አድርጉ ይላችኋል። ሳይን አፕ ታደርጋላችሁ። አፕሊኬሽን ውስጥ ልክ እንደገባችሁ $1 እንዲሰጣችሁ ከፈለጋችሁ እዚህ ጋር ሪዲም የምትል ነገር አለች። እሷን አንድ ጊዜ ትነኩና እዚህ ጋር ሪዲም ሪዋርድ የሚል አለ። እዚህ ላይ አድርጋችሁ ስክሪን ላይ የማስቀምጥላችሁን ኮድ እዚህ ጋር ታስገባላችሁ። እሱን አስገብታችሁ ሪዲም ሪዋርድ የሚለውን በመንካት $1 በቀላሉ ለመጀመሪያ ጊዜ እንደተመዘገባችሁ $1 ማግኘት ትችላላችሁ ማለት ነው። እዚህ ፕላትፎርም ላይ የሰራችኋቸውን ኮይኖች እዚህ ጋር እንደምታዩት ቪዲዮ የሚል አለ። ኮፒራይት ሊይዘኝ ስለሚችል እዚህ ላይ ገብቼ ቪዲዮዎችን እየከፈትኩ አላሳያችሁም፣ ግን እዛ ላይ ገብታችሁ ቪዲዮዎችን በማየት ኮይኖችን በቀላሉ መሰብሰብ ትችላላችሁ። እዚህ ጋር ወደታች ወረድ ስታደርጉ ዴይሊ ታስኮች አሉ። አንድ ጌም ስትጫወቱ 100 1 ደቂቃ ቪዲዮ ካያችሁ ደግሞ 500 ኮይን ይሰጣችኋል። ወደታች ወረድ ስታደርጉ የተለያዩ ባጆች አሉ። እዚህ ጋር የሚሰጣችሁን ኮይን ምን ያህል እንደሆነ እዚህ ጋር ማየት ትችላላችሁ። ራፍል የሚል ነገር አለ። እዚህ ጋር እንደምታዩት ራፍል ጋር የምታገኙቸው የተለያዩ ቦክሶች አሉ። እነዚህን ቦክሶች ስትከፍቱ የሚሰጣችሁ ራፍሎች አሉ። USD ሊሆን ይችላል። አሁን አንዴ እንካውና ራፍል የሚለውን ላሳያችሁ። ወደው ስትገቡ በዚህ መልኩ ይመጣላችኋል። እነዚህን ይሰጣችኋል። ቦክሶቹን ስትከፍቱ እነዚህ ሲሞሉ ትከፍታላችሁ። ለምሳሌ እዚህ ጋር ይሄንን አንድ ጊዜ ሞልቶልኛል። ይሄን እየከፈትኩ ላሳያችሁ። አንድ ጊዜ ትነኩታላችሁ። እንደዚህ ስነኩት እንደምታዩት ከ0.1 ጀምሮ እስከ $10 ድረስ ልታገኙ ትችላላችሁ። ፕሌይ የሚለውን እንንካው። እንደምታዩት በዚህ መልኩ ይመጣላችኋል። የተለያዩ 9 ካርዶች አሉ። ከነዚህ ካርዶች እናንተ አንዱን ትከፍታላችሁ። እድለኛ ከሆናችሁ $10 ሊደርሳችሁ ይችላል። ካልሆነ 0.1 0.2 እያለ እንደ አማውንቱ እንደድላችሁ ታገኛላችሁ። ለምሳሌ እኛ አንዱን እንክፈተው። ይነካ ነው ኮንፊርም ትሉታላችሁ። ኮንፊርም ስትሉት እንደምታዩት 0.02 ነው የደረሰኝ። ይሄን ኮሌክት እንበለውና እንደምታዩት ይሄኛውን በከፍት ኖሮ 10ን አገኘው ነበር ማለት ነው። እንዲሁም ወደታች ወረድ ስትሉ 0.2 ናቸው ሌሎቹ ጨርሰው እዚህ ጋር እንደምታዩት 10ን እዚህ ጋር ይሄኛውን በከፍት አገኘው ነበር ማለት ነው። ስለዚህ ይሄ ሲሞላላችሁ እንደዚህ ያደርጋችሁ መሞከር ትችላላችሁ። ይሄኛውም ሲሞላ እንደዚህ ያደርጋችሁ ሁሉም የየራሳቸው ሪዋርዶች አሏቸው። እነዚህ ሲሞሉላችሁ እዚህ ላይ አማውንታችሁ መውሰድ ትችላላችሁ። ከዚህ ፕላትፎርም የብዙዎቻችሁ ጥያቄ እዚህ ፕላትፎርም ላይ ሰራን በምን እናወጣለን ብላችሁ ብዙዎቻችሁ ተጠይቃላችሁ። እሱ እንዴት እንደሆነ ላሳያችሁ። የሰራችሁትን ኮይን ቀጥታ ወደ USDT መቀየር ትችላላችሁ ወይም ወደ ዶላር። እዚህ ጋር የኮይን ምልክቱን አንዴ ትነኩታላችሁ። እዚህ ጋር እንደምታዩት አሁን 12000 ምናምን ኮይን አለኝ። ይሄንን ኮይን ቀጥታ ከፈለጋችሁ ኤክስቼንጅ ካሽ የምትላለች ከታች እሷን አንድ ጊዜ ነክታችሁ ወደ ካሽ መቀየር ትችላላችሁ። እንደምታዩት 12000ን ወደ 0.12 USDT በቀላሉ ወይም ዶላር መቀየር ይችላል ማለት ነው። ኤክስቼንጅ ካልኩት ይቀይርልኛል። በቀላሉ በዚህ መልኩ መቀየር ትችላላችሁ። እዚህ ጋር ደግሞ ፕሮፊት ምናምን የሚል ነገር አለ። እዚህ ጋር ለምሳሌ እንደ ነገር ነው ካላችሁ ኮይን ላይ የተወሰነውን ታስገቡና አሁን ለምሳሌ እዚህ ጋር እንደምታዩት በ300 ገዝታችሁት ከ24 ሰዓት በኋላ 3000 ይሰጣችኋል ነው የሚለው። ይሄንን ባይ እንበለው። ለምሳሌ እንደምታዩት ይሄንን እንግዛው ከ24 ሰዓት በኋላ 3000 ይሰጠኛል ማለት ነው። ኦኬ በ300 ገዝቻለሁ። ይሄንን በ500 ከገዛችሁ ከ24 ሰዓት በኋላ 550 ይላል። ትንሽ ነው ይሄኛው ግን ቢሆንም እንግዛው። እንደዚህ ያደረጋችሁ እነዚህን እየገዛችሁ ትርፍም ማግኘት ይችላልላችሁ። በ2000 ገዝቼ ይሄ ከ14 ቀን በኋላ ነው የሚለው 3000 ምናምን ታገኛለህ ነው የሚለኝ። ልግዛውና ዝም ብዬ ለእናንተ ለማሳየት በዚህ መልኩ እንደዚህ ያደረጋችሁ እዚህ ጋር በ1000 ትገዛላችሁ 1500 ከ7 ቀን በኋላ ይላችኋል ማለት ነው። የመጀመሪያዎቹ አነስ ይያሉ ከዛ ደግሞ እየጨመረ ይሄዳል። እዚህ ጋር ከዚህ በፊት የገዛውት ነው እንደምታዩት ከ30 ቀን በኋላ 15000 ይሰጣል ብሎኝ እንደምታዩት የ6000 ገዝቼው ነበር 15000 ሆኗል። አሁን ሪሲቭ የምትለውን ከነካዋት 15000 ፖይንቴን ማግኘት ይችላልው ማለት ነው። ይጨምርልኛል 15000 ፖይንቱን ጨምሮልኛል ማለት ነው። እንደምታዩት እዚህ ላይ ጨምሮልኛል። ስለዚህ እንደዚህ ያደረጋችሁ እዚህ ጋር ፖይንቶችን በቀላሉ መሰብሰብ ትችላላችሁ ማለት ነው። እንመለስ ባክ ብለን እንደነገርኳችሁ አሁን ይሄ 24 ሲሆን ኤክስቼንጅ ስለው 0.24 USDT ወይም ደግሞ ዶላር ይሆንልኛል ማለት ነው። እሺ እዚህ ጋር እንደምታዩት ካሻችንን ለማየት እዚህ ጋር ካሽ የምትል ነገር አለች። አንዴ ንኳት እሷን ስንነኳት በዚህ መልኩ ይመጣላችኋል። ከዚህ ፕላትፎርም ለማውጣት ለመጀመሪያ ጊዜ ፔፓል ካላችሁ 0.1ን ዊዝድሮ እንድታደርጉ ይፈቅድላችኋል። ቼክ ለማድረግ ይሰራል አይሰራም የሚለውን
ወደ ፔፓላችሁ ይሄን ልካችሁ መሞከር ትችላላችሁ። እንደገባችሁ $1 ይሰጣችኋል ብያችኋለሁ። 0.1ን ዊዝድሮ አድርጋችሁ ሞክሩት ፔፓል ያላችሁ። ፔፓል ከሌላችሁ ደግሞ እዚህ ጋር አዘር የሚል አለ። አዘር የሚለውን በመንካት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት ሪቻርጅ ሞባይል የሚል አለ ወይም ደግሞ ሞባይል ሪቻርጅ። ከዚህ በታች ያለው ይሄኛው ባይ የሚለው በ2 USDT ወይም $2 150,000 ኮይን መግዛት ትችላለህ እያለኝ ነው። 150,000 ኮይን ገዝታችሁ በዛ ኮይን ሳጥኖችን እየገዛችሁ እድሎቻችሁ መሞከር ትችላላችሁ። በዛ በኮይኑ ማለት ነው። በኮይኑ እንዴት አርጋችሁ ሳጥን እንደምትገዙ ማሳያችኋለሁ። ሪቻርጅ ሞባይል የሚለውን እንካና እንዴት እንደምታወጡ ላሳያችሁ። እዚህ ጋር እንደምታዩት ሴሌክት ይላችኋል። እዚህ ጋር ኦፕሬተር ኢትዮ ቴሌኮም ወይም ሳፋሪ የምትፈልጉትን ትመርጣላችሁ። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እንደዚህ ስልክ ቁጥራችሁን ታስገቡና ይሄንን ኮንፊርም የሚለውን ስትነኩት በዚህ መልኩ ይመጣላችኋል። እንደምታዩት እዚህ ጋር $10 ሲሞላላችሁ የ1100 ብር ካርድ ወደ ስልካችሁ ማስላክ ትችላላችሁ። 15 ከሆነ 1600 25 ከሆነ ደግሞ 2700 ብር ካርድ ዊዝድሮ ማድረግ ትችላላችሁ ማለት ነው። በካርድ ቀጥታ ይገባላችኋል። በቀጣይ ቪዲዮአችን ይሄንን ዊዝድሮ ያደረኩ አሳያችኋለሁ። ትንሽ ነው የቀረው። ይሄን እንደምታዩት 8 ነጥብ ምናምን ደርሷል። ይሄንን ዊዝድሮ ያደረኩ አሳያችኋለሁ። በኮይን እንዴት አርጋችሁ ሳጥን መግዛት እንደምትችሉ ደግሞ ላሳያችሁ። በኮይን ሳጥን ለመግዛት ይሄንን ኮይኑን ምልክት የኮይኑን ምልክት አንዴ ስነኩት እዚህ ጋር እንደምታዩት በ4000 እንደምታዩት 10 ሲልቨር ወይም ደግሞ በ10000 ጎልድ ቼስት መግዛት ትችላለህ እያልን ነው። እንደምታዩት የ10,000 ልግዛና ላሳያችሁ ለእናንተ። ይሄን የ10,000 ኮንፊርም እንበለው 10 ጎልድ ቼስት ይሰጠኛል። ይሄን ጎቲት የሚለውን እንነካለን። ስንመለስ እዚህ ጋር ይመጣልናል ማለት ነው። እንደምታዩት እዚህ ጋር ይታያችኋል። ይሄኛውን 10 ገዛውኝ ማለት ነው። ገዝታችሁ ድላችሁ መሞከር አንዳንዴ ጥቅም ሊኖረው ይችላል። ራፍል ሊሰጣችሁ ይችላል። ራፍላችሁ ከሞላላችሁ USD ማግኘት ትችላላችሁ ማለት ነው። አንዴ እንካው። ይሄንን ስትነኩት ኮይን ሊሰጣችሁ ይችላል። የተለያዩ ነገሮች እንደምታዩት 37 ኮይን አንዱ ሳጥን ይሄ ገና 39 ኮይን ነው አሁን እየሰጠኝ ያለው። እንደዚህ አድርጎ ሰጠኝ። ስለዚህ ኦፕን አጌን የምትላለች ከታች እሷን እየነካችሁ በተደጋጋሚ እየከፈታችሁ ማየት ትችላላችሁ። አሁን በድጋሚ ሙሉ ኮይን ይሰጠኝ። እንደምታዩት አሁን እዚህ ጋር የአማዞን ካርድ ሰጥቶኛል 5 እዛ ጋር 120 ምናምን ሲሞላ ነው የምትከፍቱት 5 ጨመረላችሁ ማለት ነው። በድጋሚ ኦፕን እንበለው ሌላም ሊሰጣችሁ ይችላል። እንደምታዩት እዚህ ጋር አሁን 4 ጨምሮልኛል እዛ ላይ። ይሄኛው 100 ምናምን ሲሞላ ራፍሉን መክፈት ይችላልኝ። እነዚህን እንደዚህ እየሰበሰባችሁ ያጠራቀማችሁ እዛ ላይ ራፍሉ ላይ እድል ልታገኙ ትችላላችሁ። እስከ $10 ልታገኙ ስለምትችሉ ማለት ነው። ስለዚህ ይሄንንም ኦፕን ያላችሁ እንደዚህ ያደረጋችሁ በቀላሉ እየከፈታችሁ እንደድላችሁ መሞከር ትችላላችሁ ማለት ነው። ካልሆነ ደግሞ ቀጥታ ኮይኑን ወደ USDT መቀየር ትችላላችሁ ማለት ነው። እንደምታዩት ይሄንን በዚህ መልኩ ጨረስን። ሬር ናቸው። እዚህ ጋር እንደምታዩት ይሄኛው በጣም ትንንሽ ነው የሚሰጣችሁ። ይሄኛው ሻል ይላል። ይሄ ከዛ የተሻለ ነው። ይሄኛው ደግሞ ከነዛ የተሻለ ነው። ኮይንም አሪፍ ነው የሚሰጣችሁ። ራፍልም አሪፍ ይሰጣችኋል ማለት ነው። እንደምታዩት አሁን ይሄም አንዴ ከነካውት እንደምታዩት በአንድ ጊዜ 340 ምናምን ኮይን ይሰጠኝ። እነዛ 30 ምናምን ነበር የሚሰጡት። ይሄ 300 ምናምን እንደምታዩት ይሄኛውን ራፍል ሰጠኝ። እንደምታዩት 400 ምናምን ኮይን የሚሰጣችሁ አሪፍ ነው። ይሄኛው ከፍ ይላል ማለት ነው። ስለዚህ እንደዚህ ያደረጋችሁ በኮይናችሁ መግዛት ትችላላችሁ። እንዲሁም ፋሚሊ እዚህ ቪዲዮ ላይ ቪዲዮዎችን እያያችሁ ብዙ ደቂቃ ባያችሁ ቁጥር ሪዋርዳቸው የሚሰጣችሁ እየጨመረ ይሄዳል። እሱን ቼክ ለማድረግ እቺን ቪ የምትለው ምልክት አንዴ ተነኳታላችሁ። ሷን ስነኳት ወደዚህ ፔጅ ይዟችሁ ይመጣል። እንደምታዩት አሁን ሌቭል 1 ነው የሚለው ቪዲዮ ስታዩ አሁን እዚህ ጋር ፉል ቪዲዮ እንደምታዩት 10 ቪዲዮ ፉል ስታዩ ይሄኛውን 65 ኮይን ይሰጣችኋል። እዚህ ጋር ፖይንታችሁ ይጨምራል፣ ሌቭላችሁ ይጨምራል። ሌቭላችሁ እየጨመረ በሄደ ቁጥር በአንድ ቪዲዮ አይታችሁ የሚሰጣችሁ ኮይንም እየጨመረ ይሄዳል ማለት ነው። እዚህ ጋር ላይክ ስታረጉ ሼር ስታረጉ ቪዲዮዎችን የሚሉ የተለያዩ ታስኮች አሉ። እነዚህንም እየሰራችሁ ፖይንቶችን መሰብሰብ ትችላላችሁ። እንዲሁም ጌሞች ያልኳችሁ እዚህ ጋር ጌም ሴንተር የሚል ነገር አለ። ይሄንን አንድ ጊዜ በመንካት እዚህ ጋር የተለያዩ በጣም ብዙ ጌሞች አሉ የሚመጡላችሁ። ከነዚህ እናንተ የምትችሉትን የተመቻችሁን ጌም በመምረጥ እዚህ ጋር ጌሙን እየተጫወታችሁ ፖይንቶችን መሰብሰብ ትችላላችሁ። ጌሙ ላይ ስትጫወቱ ኮይን ይሰጣችኋል ሪዋርድ። ያንን ኮይን ወደ USDT እየቀየራችሁ ማውጣት ትችላላችሁ። እዚህ ጋር ደግሞ ላኪ እንደምታዩት የምትሳተፏቸው አሉ። የተለያዩ ላኪ ድሮ ነገሮች ናቸው። ተሳትፋችሁ ምናልባት እንደ ድል ከደረሳችሁ ነው። ይሄ ድላችሁን የምትሞክሩባችሁ አሉ። በ1000 በ500 በ200 ኮይን እየባችሁ ዊነር ከሆናችሁ እንደ እጣ ነገር ነው። ከደረሳችሁ ያንንም በ10000 ኮይን 20000 ኮይን ድረስ እንደ ሪዋርድ ማግኘት ትችላላችሁ ማለት ነው። ለዛሬ ይሄን ያህል ይበቃል። ጥያቄ ካላችሁ ያልገባችሁ ነገር ካለ በኮሜንት አሳውቁኝ። በቀጣይ ቪዲዮ የሚሰራላችሁ ይሆናል። ቀጣይ ላይ እንዴት አድርገን ዊዝድሮ እንደምናደርግ እያወጣው ወደ ካርድ እየገባልኝ ቪዲዮ የማሳያችሁ ይሆናል። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።